ይድረስ ለኦሮሞ ሕዝብ። አብይ አህመድ አሊ ስልጣን ላይ ከወጣ ጊዜ ጀምሮ ጊዜው የኦሮሞ ነው፣ ስልጣኑም የኦሮሞ ነው እያለ በኦሮሞ ሕዝብ ጉያ ውስጥ ተደብቆ ከፍተኛ የሆነ ወንጀልን እየሰራ ይገኛል። በተለይ በአማራ ሕዝብ ላይ ገሃድ ጦርነት ካወጀ እነሆ 2 ዓመታትን አስቆጥሯል። በአማራ ሕዝብ ላይ በአዋጅ ነፍጠኛ የሚባል ስም እየሰጠው እንዲገደሉ፣ እንዲታሰሩና እንዲፈናቀሉ ቤት ንብረታቸው እንዲወድም ታዞበታል። ከ2 ዓመት በላይ የፈጀው የአማራ ክልል ጦርነት ብዙውን የአገዛዙን ሰራዊት ሞትና ቁስለኛ ምርኮኛ አድርጎታል። ከተማረኩትም በአሃዝ ስንመለከት አብዛኛዎቹ ከ90 ከመቶ ባልተናነሰ ኦሮምኛ ተናጋሪ እንደሆኑ እያየን ነው። አስቡት ስንት የኦሮሞ እናቶችና አባቶች ጧሪና ቀባሪ ሆኖ እንደቀሩ። ይህ አላንስ ብሎ ደግሞ በአሁን ላይ የኦሮሚያ ልዩ ኃይልን ከፍተኛ ቁጥር ያለውን የመከላከያ ልብስ አልብሶ አማራ ክልል ላይ እያስገባ ይገኛል። በምድር በየብስ ማለት ነው። ይሄ የሚያመላክተው ምንድን ነው? መከላከያ ሰራዊቱን በአጠቃላይ በመቶ ኦሮምኛ ተናጋሪ እያደረገ ይገኛል። በቀጥታም ሆነ በተዘዋዋሪ የኦሮሚያ ልዩ ኃይል በኦሮሞ ክልል ያለውን አማራን እየጨፈጨፈ ቤት ንብረታቸውን እየዘረፈና እያቃጠለ፣ ይህም ሳያንስ ደግሞ አማራ ክልል ላይ መዝመቱ በቀጥታም ሆነ በተዘዋዋሪ ጦርነቱ የኦሮሞና የአማራ ሊያደርገው ጫፍ ላይ ደርሷል። ስለዚህ የኦሮሞ ሕዝብ ሆይ የአብይ አህመድን አገዛዝ አትወክለኝም በማለት በሚችለው ሁሉ በመታገል ይህንን ስርዓት መቀየር ያስፈልጋል። ያ ካልሆነ ግን የኦሮሞ ሕዝብ ከፍተኛ የሆነ የታሪክ ጠባሳ እየሆነ እየመጣ ይገኛል። ህዝባዊ ማዕበል ለስር ነቀል ለውጥ፣ ድል ለህዝባዊ አልፋን ነው።